ላፍታ ቆም ብለህ ራስን በታማኝነት ታዘብ። ቀናት እንዴት እየተገፉ ነው? ጠዋት ስትነቃ ግልጽ የሆነ እቅድ የለህም። አዲስ ነገር ከመፍጠር ይልቅ ስልክ ላይ ስክሮል በማድረግ ሰዓታት ታጠፋለህ። ቀኑ ሲያልቅ በሆነ ነገር ተጠምደህ እንደዋልክ ይሰማሃል። ነገር ግን ለህይወትህ ጠቃሚ የሆነ አንድም እርምጃ ወደፊት አልተጓዝክም። ወራት ያልፋሉ። አንተ ግን ያው ነህ። ያው የቆየ ልማድ፣ ያው ትኩረት የሚበታተን ነገር፣ ያው የቀድሞ ህይወት። ነገር ግን የሚቀጥሉት 30 ቀናት የህይወትን አቅጣጫ ሙሉ በሙሉ ለመቀየር በቂ ናቸው። ይህ የሚሆነው በጊዜያዊ ስሜት ወይም ሞቲቬሽን ሳይሆን በመዋቅርና በዲስፕሊን ነው። ዛሬ የ30 ቀናት የህይወት ለውጥ ፈተናን እሰጥሃለሁ። በሚቀጥለው አንድ ወር ውስጥ ተግብር። ህይወት ወደ ተሻለ አቅጣጫ መጓዝ ይጀምራል። ደረጃ 1 ትኩረትን የሚሰርቁ ነገሮችን ማስወገድ። ለዚህ ለውጥ ቁርጠኛ ከሆንክ ይህ እርምጃ ወሳኝ ነው። ትኩረት መጠበቅ ያለበት ሀብት ነው። በአሁኑ ሰዓት ትኩረት በየቀኑ እየተሰረቀ ነው። ማለቂያ የሌለው የማህበራዊ ሚዲያ አጠቃቀም፣ የቪዲዮ ጨዋታዎችና ሱስ የሚያስይዙ የምስል ይዘቶች ሳታውቀው ሰዓታትን ይበሉብሃል። እርምጃ በሚቀጥሉት 30 ቀናት ውስጥ ትልልቅ እንቅፋቶችን ከህይወትህ አስወግድ። ቲክቶክ፣ ኢንስታግራም ወይም ሌላ ማንኛውም መተግበሪያ ለወደፊትህ ጠቃሚ ካልሆነ ለ30 ቀናት አጥፋቸው። መረጃን አታጋብስ። ይህን ቪዲዮ ካየ በኋላ ሌላ ራስን ማሻሻያ ቪዲዮዎችን ማየት አያስፈልግህም። ከመጠን በላይ መማር ራሱ የሥራ ማጓተቻ ወይም ፕሮክራስቲኔሽን መንገድ ሊሆን ይችላል። ፍጠር እንጂ አትመገብ። ጊዜህን መረጃ በመቀበል ብቻ አታጥፋ። ይልቁንም አዲስ ነገር ፍጠር። እንደ ፖርኖግራፊ ያሉ የዶፓሚን ሱስ የሚያስይዙና ጉልበትን የሚሟጥጡ ልማዶችን አቁም። ትኩረት ህይወትህን በመገንባት ላይ እንጂ ከእውነታው በመሸሽ ላይ መሆን የለበትም። ደረጃ 2 አንድ አቅጣጫ ብቻ ምረጥ። አብዛኛው ሰው የሚሳሳተው ሁሉንም ነገር በአንድ ጊዜ ለማስተካከል በመሞከሩ ነው። ሁሉም ነገር ቅድሚያ የሚሰጠው ከሆነ ለአንዱም ትክክለኛ ትኩረት አትሰጥም። እርምጃ ለሚቀጥሉት 30 ቀናት ህይወትን ወደፊት ሊያራምድ የሚችል አንድ ግብ ብቻ ምረጥ። ለምሳሌ በዚህ ወር ለ20 ቀናት ስፖርት መስራት፣ በቀን ለ4 ሰዓታት ማጥናት ወይም አንድ ጠቃሚ ሙያ መለማመድ ሊሆን ይችላል። ግቡ ግልጽና የሚለካ ይሁን። ምን እንደምትፈልግ ካላወቀ አንድ ደብተር አውጣና ሊጠቅሙኝ ይችላሉ የምትላቸውን 4 ነገሮች ጻፍ። በእያንዳንዱ ሳምንት በአንዱ ላይ ብቻ ትኩረት አድርግ። በሳምንቱ መጨረሻ የትኛው ይበልጥ እንደሳበ ታውቃለህ። አቅጣጫህን ስታገኝ ሙሉ ትኩረትህን ሰጥተህ ተግብረው። ደረጃ 3 የማይደራደሩባቸው የዕለት ተዕለት ልማዶችን ቅረጹ። እውነተኛ ለውጥ የሚመጣው አልፎ አልፎ በሚመጣ ስሜት ሳይሆን በየቀኑ በሚደረግ ተግባር ነው። በዚህ 30 ቀን ውስጥ 2 ነገሮች ድርድር የሌላቸው መሆን አለባቸው። አንደኛ የጠዋት ልማድ። ጠዋትህን የምትጀምርበት መንገድ የውሎህን አቅጣጫ ይወስነዋል። ሁለተኛ የምሽት ልማድ። የምሽት ዝግጅትህ ለሚቀጥለው ቀን ስኬት መሰረት ነው። እነዚህን ልማዶች በየቀኑ ደጋግማቸው። ትኩረት እንድታገኝና አእምሮ እንዲነቃቃ ያደርጉሃል። ግልጽ የሆኑ የጠዋትና የምሽት ስርዓቶች መኖራቸው ውሳኔ የመስጠት አቅምህን ይቆጥባል። ደረጃ 4 የየቀኑን ጉዞህን መዝግብ። ብዙ ሰዎች ፈተናዎችን አቋርጦ የሚተዉት ለውጦቻቸውን ማየት ስለማይችሉ ነው። እርምጃ በየቀኑ የሰራኸውን ስራ በደብተር፣ በካላንደር ወይም በቼክሊስት መዝግብ። የዕለት ተግባርህን ስታጠናቅቅ ምልክት አድርግ። ሁለተኛ ሰንሰለቱን አትበጥስ። ምልክቶቹ ሲበዙ ስታይ ስራህን የመቀጠል ፍላጎትህን ይጨምራል። በሳምንት አንድ ጊዜ ደግሞ መለስ ብለህ የሰራኸውን ገምግመህ ያመለጡህን ነገሮች ለቀጣዩ ሳምንት አስተካከል። መሻሻል የሚመጣው በዘፈቀደ ሳይሆን በሚታይ ጥረት ነው። ይህንን ፈተና ለ1 ወይም ለ2 ቀን ብቻ ማድረግ ምንም ለውጥ አያመጣም። እውነተኛ ለውጥ የሚመጣው ለ30 ቀናት በጽናት ስትቀጥል ነው። ይህንን ፈተና ዛሬ ለመጀመር ከወሰንክ ለራስህ ቃል ግባ። በአስተያየት መስጫው ፈተናውን ተቀብያለሁ ወይም ቻሌንጅ አክሰፕትድ ብለህ ጻፍ። ያንን የጻፍክበት ቅጽበት ለውጥህ ይጀምራል። ከ30 ቀናት በኋላ ወይ በነበርክበት ቦታ ትቀጥላለህ ወይም ዛሬ ስለጀመርክ በራስህ ትኮራለህ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ።